የተጀመረውን ጦርነት እሱ ያወጀውን ጦርነት በራሱ ሜዳ ላይ ዘረርከው ማለት ነው خلاص ጫዋታው እዚያ ጋር ነው ያለቀው እኔ የዚያችን ምሽት ነበር ጌም ኦቨር ያልኩት በቃ ጫዋታው አልቋል እሱ ነብዩ ሰለላሁ ዐለይሂ ወሰለም የተከበሩትን ነብይ ለማንቋሸሽ ስማቸውን ለማውረድ ብሎ የጀመረው ነገር ትናንትና ከሱ በላይ ለክርስቲና ሽንጡን ገትሮ ሲታገል የነበረን ሰው ክርስቲናን እውነት ነው ብሎ አምኖበት ሲታገል የነበረን ሰው ሙሐመድ የሚለውን ስም አውጥቶ እንዲኮራበት አድርጓል በቃ አላህ ሲሻ እንዲ ነው የሚያደርገው የልብ ጉዳይ ነው ብያለሁ ቅድምም ያንተ ልብ አላህ Subhanahu Wa Ta'ala ምን ውስጡ እንዳለ ያውቃል የሆነ ጊዜ ካላረዘምኩባቸው ወንድሞቼ ያረዘምኩ ይመስለኛል ካረዘምኩ ላቁም ሁሉም ሰው ስራ አለው ብዬ እኮ ነው ስራ አለባችሁ ብዬ ነው ለማንኛውም ይቺን እንትን ብቻ ልናገርና ላቁም ሼክ ሳሊህ አስንዲ የሚባሉ ፕሮፌሰር ናቸው እሳቸው ስለ ንጽጽር የሚያስተምሩን አንድ ሼክ ነበሩ እሳቸው ከንጽጽርም ይልቅ ቀዳእና ቀደርን አስማኢ ወሲፋትና መሰል የሆኑ ነገሮችን ነበር ያስተማሩን በጣም ታዋቂ ናቸው አዋቂ ናቸው ዕውቀታቸው ሱብሃንአላህ ስለ ቀዳእና ቀደር ያወራን ያስተማሩን ለምን ክርስቲያኖችን አላህ Subhanahu Wa Ta'ala ወደ ሐቅ አይመራቸውም የሚል ነገር ጠየቅናቸው አይሁዶችን ክርስቲያኖችን ሙሽሪኮችን ለምን ወደ ሐቅ አይመራቸውም ምክንያቱም ይህ ጥያቄ ሁሌ ስለሚነሳ ምን አሉ አላህ Subhanahu Wa Ta'ala እድል ይሰጣቸዋል አሉ ወንድማችን መሐመድ እዚህ ስር ነው ያለው ሌሎችም የሰለሙ ብዙ ወንድሞች አሉ አብዛኞቻቸው ሲነግሩን ውስጣቸው እንደተረበሸ ነው የሚነግሩን የሆነ ጊዜ ላይ ውስጣቸው የረበሸ ነገር አለ የሆነ ጥያቄ ሊሆን ይችላል የሆነ እንትን ሊሆን ይችላል ውስጣቸው የረበሸ ነገር አለ አንዳንዱ ተውባክ ብሎ ትቶ ነው የሚያልፈው አንዳንዱ ግን እንዴ ይሄ የረበሸኝ ነገር ምንድነው ብሎ ተከትሎት ይፈልገዋል ያን ነገር እና ምን አሉ ሼኻችን ሌላ ሃይማኖት ላይ ያሉ ሰዎችን አላህ